ውሸታም ዩቱበሮች ዱባይ ገብተዋል እያሉ ዩቱብ ይሰራሉ። አረ ተው፣ ውሸት በልክ ይሁን። ተው፣ ትንሽ እንኳን መሰል ያለ ነገር ስሩ። ገና መቼ ዱባይ ገብተዋል አብርሽና ሩታ ብለው ማታ ነው የለቀቁት። የሚገርማችሁ ማለት ነው። ይሄ እኮ ከሌላ ቶክቶከር ቤት አምጥተው እኮ ነው። ለምን ውሸት ሰውን ለማን? እኛ አብርሽና ሩታን ስለምንወዳቸው ፊልም መስራት የለብንም። ትክክለኛ መረጃ ማምጣት አለብን። አስመሳዎች አታብዙ። ግሪስ ፋሚሊዎች እንግዲህ ዛሬ መጥቼላችኋለሁኝ። የንግስትና የንግስቷ የሩታዬ አድናቂዎችን ላይክ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው። የንግስቷ እንግዲህ ዛሬ በዱባይ መጥተዋል እያሉ አንዳንድ ቡሪ ቅዳ ማለት ነው፣ ውሸታም ዩቱበሮች ማለት ነው መጥተዋል። አብርሽና ሩታ ቪዲዮ ለቀዋል እያሉ የሚቀደዱ አሉና አብሽሩ፣ እነሱ እየተዘጋጁ ነው፣ ይወስቱልናል። ቪዲዮ ጠብቁ። ብዙ ወሬ የሚያናፍሱ ሰዎች ጋራ እንትን አትበሉ። በእውነት እኔ በጣም ተናድጀንም አንዳንድ የምናውቃቸው የተባሉ ምግብ እየበሉ ቦስተዋልና ልልልል ይላሉ። ውሸት እኛ ውሸት ሰርችቶናል። በእውነት በአሁኑ ሰዓት እውነተኛ ታሪክ ነው አሁን የናፈቀንና ከሰኞ እስከ ሮብ ድረስ በረራው ተጠናቆ ያልቃል ብዬ ተስፋ አደርጋለሁ። ላይክ አድርጉ። እወዳቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ ሰላም ብያለሁ። ግሪስ ፋሚሊዎች ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁበት ምክንያት እንግዲህ በመዳን ቤት እንግዲህ ትንሽ ልበላችሁ ብዬ ነው። ወደ ራሳችን እስኪ ብዙ ጊዜ በአብርሽ በሩታ ነው እኔ የምጠምዳችሁ አይደለም። ያ ደግሞ የሚዲያው ድምቀቶች እና ብዙ ጥቅም ያገኘንባቸው ልጆች ናቸውና ብዙ ፋሚሊ ያፈራንባቸው ስለሆኑ ለዛ ነው። ሶሪ መጨረሻ ቪዲዮን እያያችሁ ደግሞ ዘና ፈታ በሉ፣ አትጨናነቁ። ሰርጉ ጠብቁ በጉጉት። እንግዲህ በረራው ከሰኞ እስከ ሮብ ድረስ ይጠናቀቃል ብለን ተስፋ እናደርጋለን። እንግዲህ ብዙ የሚያስጨንቃችሁ ሰዎች አላችሁና የጉዞን ነገር እንግዲህ ያው ኢትዮጵያ ወደ አረብ ሀገር ስንመጣ ብዙ ፕሮሰስ ያስፈልገዋል። ታውቃላችሁ ይሄንን ማለት ነው። በአንዴ የሚሳካ ነገር አይደለም። ተስፋ አትቁረጡ ውድ ፋሚሊ። እኔ አፍሬም አላቅም፣ ወደ ኋላም ተሸማቀቄም አላቅም። ጉዞ ይሳካል፣ ይወስቱልናል ብለን ተስፋ እናደርጋለን። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እስኪ እኔንም በቃ ወደ ዶላር ልግባ። ያው መቼም አንቺ ልጅ እንደው ብር ነው እንዴ ደምሽን የሚያንቀሳቅሰው እንዳትሉ፣ አለ ገንዘብ ያው ወሬ የማያምር ብትለብሱም ብታወሩም ብትሄዱም አያምርባችሁም። ገንዘብ ኪሳችሁ ባዶ ከሆነና ያው እኔ ስሩ ለማለት ነው። ጠንክሩ ማለት ነው። እንግዲህ እነ ቡርቄን አይታችኋል የገዙትን መኪና። እንግዲህ እናትና አባት ገዝላችሁ አትሉም፣ ዩቱብ ነው የገዛላቸው። እና ብዙዎቻችሁ ለማዳከም የምትጥሩ ሰው አይላችሁና ሰውን ሰርቶ እንዳይጠቀም ወደኋላ ለማድረግ ማለት ነው። እኛ ደግሞ የሰው ልጅ የሰው ነው። በቃ ሰው ልጅ ማንም ቢያወራ ከእናንተ ጋር እኩል ሆኖ አይታይም። ሁሉም የራሱን ዓላማ የራሱን እቅድ ነው የሚያወራውና አስተሳሰቡ ስለሆነ የሚያወራው። እኛ ደግሞ ግሪስ ፋሚሊዎች ፈርተን አናውቅም። ሁልጊዜ የሚያሸናፊ ነን ማለት ፈልጌ ነው። ላይክ አድርጉ ቪዲዮን እስከ መጨረሻው ልኝ። ዛሬ እንግዲህ ማታ ምርጥ ቪዲዮ እንጠብቃለን። እንግዲህ በነጽጌም ሆነ በነዳኒም ሆነ ምርጥ ቪዲዮ እንጠብቃለን። ያው ራሱን ጠብቆ ማለት ነው። እንግዲህ በአብርሽ በሩታ አላላችሁም፣ ያው በተራ ነው የሚሰሩት። ወደድንም ጠላንም እነ ጽጌና አብርሽ እና እነ ዳኒም እነ ማይረምን ግዴታ ወደናቸዋል። ለምን? ከነሱ ቂጥ ስለማይጠሩ ማለት ነው። ስራ እስከሆነ ድረስ እኛ የመዳም ቅመሞች ከነሱ እኛን ያስቀድማሉ ብለን የምናስብ ሰዎች አለን። አትሰቡ። ከጎረቤትና ከጎን ያለ ሰው ነው ተቀዳሚ ማለት ነው። እና እኔ አሁን አብራኝ የምትሰራ ልጅና ሚዲያ ላይ የማውቃት ልጅ እኩል አድርጌ አላያትም። ለምን? የምጠቅመኝ እሷ ናት አብራኝ የምትሰራውና ማለት ነው። ስለዚህ አንዳንድ ሰዎች ብዙ አስተያየት የምትሰጡ ሰዎች ስላላችሁ ብዬ ነው። ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ ፋሚሊ። እኔም እንግዲህ ማስታወቂያ ደግሞ መጨረሻውልኝ አታሳልፉ። የዶላር ሰው ሊሆን አይደል ዩቲዩብ እንዴት እንደሚከፍለኝና እንዴት እንደሚጠቅም በስነ ስርዓት እንደማስተምራችሁ እኔ ለራሴ በግልጽ አልደብቃችሁም፣ እነግራችኋለሁ። ውድ የኔ ፋሚሊዎች እንግዲህ አሁን አንቺ ምን አተሽ ነው የምትሉኝ? እርግጠኛ ነኝ አዎ እንደዛ ነው የምትሉት። እኔ ደግሞ
ቁጭ ብዬ በመዳም ቤት ራሴን ተምደብር ስራዬን ሰርቼ ካበቃሁ በኋላ መዳሜ ወደ ሶላት ስትሄድ ወደ ክላሷ እኔ ደግሞ አንዳንድ ቪዲዮ ባቀርብላችሁ ትማራላችሁ፣ ትነቃቃላችሁ። በቃ የሰው ልጅ ኮንፊደንስ ካለ ማለትም መልክ አይደለም ማለት ሚዲያ ስወጡ ኮንፊደንስ ያስፈልጋቸዋል። በእውነት በጣም ነው የሚያስፈራው። እንደዚህ ማለፍለፌ ናቸው። በጣም በጣም ያስፈራል። በጣም ሰው ፊት መቅረብ ማለት ነው። ግን ምንም ማለት አትችሉም። እንግዲህ ዶላር ካለ ለፈው ትላላችሁ በቃ። እና እናንተ ደግሞ እኔ ገደፍ ገደፍ ስታደርጉኝ እጦሰዋለሁ ማለት ነው። ሀልሚ ናት እኮ ገደፍ ገደፍ አድርጉኝ እኔ እሄደዋለሁ ብላለች። እና እኔንም ገደፍ አድርጉኝ ምን ችግር አለ? እኔስ ሀገራችሁ ላይ አይደለሁም ኢትዮጵያ ሆኜ ተላልጬ ስላልመጣሁ ምናምን ነው እንጂ እስካሁን ድረስ 20 ሺህ 30 ሺህ ገባ ነበር እንደጀማመሬ ማለት ነው። ግን ለዛው አመሰግናለሁኝ። ትንሽን ታላመሰግንኩ ብዙ ስለማይሰጥ አልሐምዱሊላህ። ክርስቲያን ወገኖችን በጣም አመሰግናለሁ። አንደኛ እናንተ ናችሁ የምትከታተሉኝ አውቃለሁ። ብዙ ወደንስ አለኝ። በጣም አመሰግናለሁኝ። ገደፍ ገደፍ ስታደርጉኝ አሁንም እሄደዋለሁ ማለት ነው። ከዛ ደግሞ ያገኘኋትን አልደብቃችሁም። አሁን ትንሽ ጊዜ ነው የቀረኝ ቆጠራ ልጀምር ማለት ነው። የኔ ጉራ ለማንኛውም ጉራ ብቻ አይደለም ተግባርም ነው። ከድፉኝ ግድ የላችሁም። ከዛ ሀገር ገብቼ ባይተዋር እንዳልሆን ነው እንደዚህ መስዋዕት የምከፍለው። ኢትዮጵያ ስገባ ይደብረኛል። እኔ የማውቃቸው ልጆች ሁላ የሉም፣ ስደት ናቸው። ጓደኞች ስደት ናቸው። ትዳርም ያላቸው እስካሁን ትልልቅ ሰው ሆነዋል። ስለዚህ ከኔ ጋር የሚሄድ የለም እና ዩቲዩብ ነው ጓደኛ ብዬ ነው የማስበው ማለት ነው ወደፊት። ከዛ እህቶችም አሉ። እርግጥ ግን እህቶች ራሱ እኔን በልጠውኝ ሄደዋል እና በልጅም በምንም ማለት ነው አልፈውኛል። ስለዚህ እኔ ደግሞ እናንተ ደጋግ ኢትዮጵያ ላይ ካላችሁ አብሬ እናንተ ጋር ዘና ፈታ እያረኳችሁ እያረጋችሁ እናንተም እንሄዳለን ማለት ነው፣ እንሻገራለን ማለት ነው። ዩቲዩብ ይከፍላል አይከፍልም ብላችሁ የምትሉ ልጆች አላችሁና ዩቲዩብ በደንብ ይከፍላል። ኢንሻአላህ ከሰራችሁ ይከፍላችኋል። በደንብ ከሰራችሁ ይከፍላል በደንብ። ቀለል አድርጋችሁም ከሰራችሁ ቀለል ያለ ገንዘብ ይሰጣችኋል። እንደ ስራችሁ ነው ዩቲዩብ የሚከፍለውና ካልከፈለ ደግሞ እንደዚህ አለፋም። ለምን እለፋለሁኝ? የወሬ ሱስ የለብኝም እና አንድ ብር ብትሆን ማለት አንድ ዶላር ብትሆን እነግራችኋለሁ። እኔ ችግር የለብኝም። ለምን እኔ ትርፍ ስራዬ ነው ዩቲዩብ ማለት። እኔ ቋሚ ስራዬ አይደለም፣ ትርፍ ስራ ነው። በዚህ በስራ ላይ ብትጠቀሙ ብትሳተፉ፣ ወሬ መቼም አብሶ ቶክቶክ ላይ ብዙ ሰዓት እናሳልፋለን ብዬ አስባለሁ፣ እንደራሴ ማለት ነው። የአብርሽ ወደንስ እስካሁን ድረስ እና የሩታዬ በጣም ብዙ ጊዜ ያሳልፋለሁኝ ቶክቶክ ላይ እና ያንን ጊዜ ወደ ዩቲዩብ ብናዞረው። አንድ ጊዜ ታስታውስ ከሆነ አብርሃም ለራሱ ዩቲዩብ ላይ ያሳልፉ ጊዜያችሁን ዩቲዩብ ይከፍላል ከሰራችሁ ምናምን ብሎናል እኮ ታስታውስ ከሆነ ማለት ነው። ብዙ ጊዜ ተናግሯል። አንደኛ ዩቲዩብ ላይ ጭኘዋለሁኝ። ይሄ ሁሉ ጊዜ ቲክቶክ ላይ አብርሽታ ስትሉ ዩቲዩብ ከፍታችሁ በዩቲዩብ ቢሆን ይመረጣል ብሏል እና ዩቲዩብ ብትከፍቱ ብትሰሩ ብዬ ነው የማስበው። እኔ ፋሚሊ እኔ አሁን እንደዛ ምላችሁ በቃ እንድትነቃቁ ስለምፈልግ ነው። ምቀኝነት ጥሩ አይደለም። የራሴ የሚጠቅመኝን ብነግራችሁ ብዬ ስለማስብ ነው እና ላይክ አድርጉ እስከ መጨረሻ ቪዲዮ ነውት። በጣም ነው የምወዳችሁ፣ በጣም በጣም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።